ዛሬ የምነግራችሁ ለመሐመድ ሳላ ነው። ሳላ ተስማማ። እንደ አውሮፓውያን አቆጣጠር በጁን 22 2017 ዓ.ም ታላቁን የሊቨርፑል ክለብ ለመቀላቀል ወሰነ። እናም ረጅም ኮንትራት በ36.5 ሚሊዮን ዩሮ ፈረመ። የ36.5 ሚሊዮን ዩሮ ማድጎ እስከ 43 ሚሊዮን ዩሮ ይከፈለው ጀመር። ለሊቨርፑል 8 ዓመታትን መስዋዕት አረገ። በእነዚህ 8 ዓመታቶች ውስጥ ብዙ ተጫዋቾች ሲሄዱና ሲመጡ፣ እሱ ግን ገንዘቡን ሳይሆን ክለቡንና እግር ኳሱን ወዶ ቆይቷል። ይህ ጀግና ተጫዋች ታዲያ ለሊቨርፑል በእነዚህ 8 ዓመታቶች ውስጥ 110 አሲስቶችን ወደ 240 በላይ ጎሎችን ማስቆጠር ችሎ ነበር። የ32 ዓመቱ ተጫዋች ታዲያ ምንም እንኳን አንፊልድ ላይ መቀጠል ቢፈልግም አጥጋቢ ሆነ የማራዘሚያ ስምምነቱን አልቀረበለትም። አዎ እኔ በግሌ ድንቅ ግብፃዊን የሚጠጋ በኳስ የዘነተ አላየሁም። ወደፊትም ሊቨርፑል ላይ መታየቱን እንጃ። እናም ይህ ኮከብ አሁን ላይ በ2024 መጨረሻ ሲዝን ለመልቀቅ መወሰኑን አሳውቋል። ለሊቨርፑል ደጋፊዎችም ትልቅ መራር ሐዘን ነው። አጠጥቶ ያደገው ኮከብ ከሰሜን አፍሪካዊቷ ታላቅ የኳስ ሀገር ግብጽ ትንሽ ግዛት ናግራጂ ተነስቶ በታላቅ ስራና ትግስት በቀዮቹ ታሪካዊ ቤት ሊቨርፑል በአጭር ጊዜ ሲደምቅ ትሪቡን የኮከቦች ገጽ ኳስ በእግሩ ሲቆጣጠር ለማየት ያጓጓል። የተዋጣለት ቴክኒሽያን ነው። አብዝቶ ግራ እግሩን የሚጠቀም ፈጣን፣ ለባላንጣዎቹ አስቸጋሪ ጎሎችን የሚያገባ፣ የተመቻቹ ድሎች ለጓደኞቹ የሚፈጥር የግብጾች ሜሲ መሐመድ ሳላህ አይን የሚያጠፉ አሸዋማ ሜዳዎች የስኬቱ መሰረቶች ናቸው። እናም ውለታቸውን ሊመልስ ይጥራል። ሰው ታላቅነቱ የሚለየው መነሻውን ካልዘነጋ ነው። እርሱ የድንቅ ስብዕና ባለቤት ኮከብ ነው። በአውሮፓ ታላላቅ ሜዳዎች በጎሎቹ የደመቀ የውጤት አይንም ነው። ግን አይኮራም፣ እንዲህ ነኝ ብሎም አይኮፈስም። ባገኛት ረፍት ሮጦኛው ጋር ነው። ረመዳን ሲመጣ አብሮን ያሳልፋል። ኳስ እንኳን የምናይበት ቦታን አልቀየረም። ሁሉንም ሰው ይንከባከባል። የደገፉት ወገኖችን አልረሳም። ሜዳዎችን አሰርቶልናል። ትምህርት ቤቶችን ገንብቷል። መንግስት ልዩ ትኩረት እንዲሰጠንም እየጣረ ነው። መሐመድ አባስ ግብጽ ከዓመታት በኋላ ለዓለም ዋንጫ በእርሱ ተአምር ማለፏን አይተው ለታላቅ ስራው የሸለሙትን የተቀናጣ ቪላ ቤት ግምት ወጪን ላደገበት ናግራጂ ግዛት አውሏል። በቃ መሐመድ ሳላህ እንዲህ ነው። የኛ ሜሲ መነሻውን ከሰሜን ምስራቅ ሜዲትራኒያን ጠረፍ ግብጽ ያደረገ ህልሙን ለመኖር ብዙ ለፍቷል። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። አዳዲስ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ።